አሁን በምድር ላይ ካሉት የመጨረሻዎቹ አዳኞች ጋር ነው ያሉት። ለ50 ሺህ ዓመታት ሳይለወጥ የቆየ አኗኗር። በሚቀጥሉት 3 ቀናት ወደ ኋላ ተመልሼ በምድር ላይ የመጀመሪያዎቹ ሰዎች ይኖሩት የነበረውን ህይወትን ለማመዳለሁ። በታንዛኒያ ሰሜናዊ ክፍል ኤያሲ ሐይቅ አቅራቢያ ወደሚኖሩት የሃዲዛ ብሔረሰብ እየተጓዝኩ ነው። ከ4 ሰዓት ጉዞ በኋላ ካምፓቸው ደርሰናል። እውነቱን ለመናገር በጣም ተጨንቄ ነበር። ይሄ ቡድን አሁንም በዚህ ጥንታዊ መንገድ ከሚኖሩት 1200 ሰዎች መካከል አንዱ ነው። በእነዚህ 3 ቀናት ውስጥ ከነሱ ጋር ዝንጀሮ አድናለሁ። እሳት ከምንም ነገር እንዴት እንደሚፈጥሩ አያለሁ። የቆሸሸ ውሃ ጠጣለሁ። እንዲሁም ያደኑትን ዝንጀሮ እበላለሁ። አሁን እሳት ለምንድን ነው የሚያነዱት? ማለት የሚቀቀል ነገር አለ አይደለም። ትንባው ለማጭ ያስፈልጉ። አሁን ቀትር ነው። ፀሐዩ በጣም ይፈጃል። ስለዚህ ጎሳው በሙሉ ዘና እያለ ነው። ቀስቶቹን እያስተካከለ በቤት ውስጥ ሲሰሩ ስጋሮችን እያጨሱ ነው። ቀስቶቹን በእሳት ማሞቅ ግዴታ ያስፈልጋል፣ ምክንያቱም ቀጥ ማለት ስላለባቸው። እንደዛ ካልሆነ ለማደን በጣም ይቸገራሉ። ፍላጾቹ ላይ መርዝ መቀባት አለባቸው። በዚህም ከጥንቸል እስከ ዝሆን ያሉ ትልልቅ እንስሳቶችን ለመጣል ይመቻቸዋል። መርዙ የትልልቅ እንስሳቶችን ልብ ቀጥ እንዲል ያደርጋል። ጎሳው የጠቅታ ወይም ደግሞ የክሊክ ቋንቋ ይናገራሉ። ይሄ በዓለም ላይ ካሉ በጣም ልዩ ቋንቋዎች አንዱ ነው። ቋንቋቸው በአብዛኛው የእንስሳት ድምጽ ላይ መሰረት ያደረገ ነው። ለምሳሌ እንስሳት ሲታመሙ ወይም ደግሞ ሲሞቱ የሚወጡት ድምጽ ማለት ነው። መሪ ያላቸው ግን አይ እነሱ ዘንድ የተለየ መሪ የለም። ነገር ግን ሽማግሌዎችን ያከብራሉ። ሁሉም ሰው እኩል ነው። ከ10 ዓመት ዕድሜ ጀምሮ ህይወትን በራስ የመምራት ኃላፊነት አለብህ። ይሄ ማለት ጎበዝ አዳኝ ለመሆን ከልጅነት ጀምሮ ጠንከር ያለ ልምምድ ማድረግ አለብህ ማለት ነው። Oh man, it's really hard. It's one to really deep. ይሄ ምንድነው? የዝንጀሮ ቆዳ ነው? አዎ፣ በእያንዳንዱ ቀስት ላይ የታሰረው የፀጉር ወይም ደግሞ ቆዳ አዳኙ የገደለው የእንስሳት ብዛት ወይም ደግሞ ልምዱን ያሳያል። አሁን ከሰዓት 11 ሰዓት ነው። አደኑ በዚህን ሰዓት የሚደረገው በጣም ስለማይሞቅና ብዙ ርቀት መጓዝ ስለሚችሉ ነው። በእያንዳንዱ አደን በአማካይ 6000 እርምጃዎችን ይራመዳሉ። ይሄም ማለት ከማራቶን ሩጫ እኩል እንደማለት ነው። ይሄ ከነገ ወዲያ አንፃር በጣም ትንሽ ነው፣ ግን አነጣጥሮ የመምታት ብቃቱ የሚገርም ነው። አንድ ወፍ ለሁሉም አባላት ይከፋፈላል። የልጁ ጉንጭ ላይ ያለው ጠባሳ ምንድነው? ወላጆች ልጆቻቸው እንዳያለቅሱ ጉንጮቻቸውን በትንሹ ይባጭሩታል። የለቅሶውን እንባ በቁስሉ ላይ ሲያርፍ ስለሚለበልባቸው ልጆቹ ለቅሶውን ይተዋሉ። ፀሐይ ስትጠልቅ እሳት ዙሪያ ተቀምጠው ስለ ነገ እቅዳቸው ያወራሉ። ስለ ግብር ወይም ደግሞ ስለ ገንዘብ አይጨነቁም። ይስቃሉ፣ ይጫወታሉ። እንደ ዘመናዊ ሰው ይሄን ማየት ትልቅ ትምህርት ይሰጣል። ላለፉት 2 ቀናት ውሃ አልጠጣሁም። በዚህ ሙቀት ውስጥ ይሄን ሁሉ ርቀት እየተጓዙ ውሃ አለመጠጣታቸው ልክ እንደ ሱፐርማን ያስቆጥራቸዋል። አንድ አባል ዝንጀሮ ዛፍ ላይ አይቶ ምልክት ሰጠ።
በገዛ አይኔ በዚህ ዘመን በእነዚህ ጎሳዎች ዝንጀሮን አድነው አነጣጥረው ጭንቅላቱ ሲመቱ ማየት በህይወቴ ካዩዋቸው በጣም አስገራሚ ነገሮች አንዱ ነው። እሳት ለማንደድ እንጨትን በእንጨት ላይ ያሹታል። በ3 ደቂቃ ውስጥ ያለምንም ችግር እሳት ይፈጥራሉ። ዝንጀሮውን እየበሉ ነው። የውስጥ አካላትን አጥንትንም ጭምር ሁሉንም ነገር ይበላሉ። የነሱ የምግብ መፍጨት ስርዓት እነዚህን ባክቴሪያዎች እንዲቋቋም ሆኖ የዳበረ ነው። እኔ ግን ይሄን በበላ ያለ አንቲባዮቲክስ ልሞት እችላለሁ። ውሃ ለማግኘት ወደ አንድ ልዩ ዛፍ ሄዱ። የዝናብ ውሃ በዛፉ ውስጥ ተከማችቶ ይቆያል። ውሃው ንጹህ ባይሆንም ለነሱ ግን ብቸኛው ውሃ ማግኘው መንገዳቸው ነው። እነዚህ ሰዎች ከባድ ህይወት የሚኖሩ ነው የሚመስለን። እነሱ ግን እኛን ዘመናዊ ሰዎች ከባድ ህይወት እንደምንኖር አድርጎ ነው የሚያየው። እነሱ ነፃ ናቸው። ህይወታቸው ራሳቸው ይቆጣጠራሉ። እኔ በትልቅ ደረት ጠንካራ ልመስል እችላለሁ። ነገር ግን የእሱ ጥንካሬ የተፈጥሮና ከህልውና ትግል የመጣ ነው። ከጂም ጥንካሬ ይበልጣል። ሴቶች የራሳቸው ሚና አላቸው። ወንዶች ሲያድኑ፣ ሴቶች ደግሞ ፍራፍሬ፣ ስርና ሀረጎችን ይሰበስባሉ። ወንዶች እደናው ሳይሳካላቸው ሲቀር ጎሳው በህይወት የሚቆዩ ሴቶች በሰበሰቡት ፍራፍሬ ነው። ፍላጻው ላይ የሚቀቡትን መርዝ ለማዘጋጀት ዴዘርት ሮዝ የተባለውን ዛፍ ቆርጠው ለ10 ደቂቃ ያፈሉታል። ምናልባት ከ50 ዓመታት በኋላ ይሄ ጎሳ ላይኖር ይችላል። ምክንያቱም ዓለም እየዘመነች መሬታቸው እየተጠበበና እንስሳቱ እየጠፉ ነው። ባለፉት ጥቂት ቀናት ከሀዲዛዎች ጋር መቆየት ህይወት ምን እንደሆነች እንድገነዘብ አድርጎኛል። ግንኙነት፣ ዝምታ፣ ቀላልነትና ወደ ሰው ልጅነት መመለስ። እኛ የሰለጠንን ሰዎች ምቾትንና ቴክኖሎጂ እናሳድዳለን፣ ግን በእርግጥ ከነሱ የበለጠ ደስተኞች ነን?